ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን በእውነት። አዎ ድምጿ ሐዘን ያስረሳል ለካ ደስ አለው። በቃ የእሷን ድምፅ ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበረ። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት። አንድ ሁለት ነገር ነግሬያቸው አበቃለሁ ምዕመናን። አሁን ዛሬ እመቤታችን ያረፈችበት ቀን ነው። ቅድም ወንድምቶቻችን ሞት ለሚሞት ሰው ይገባል፣ ሞታ ለማርያም ያዕጽብ ለኩሉ፣ የማርያም ሞት ግን ሁሉን ያስገርማል ሲሉ ነበር። የእመቤታችን ሞት ለምንድን ነው የሚገርመው? እንኳን እሷ ልጇስ ሞቶ የለ ሞቷል። ግን እሱ የሞተው ለማን ነው? ዓለምን ለማዳን ነው። እሱ የሞተው የማንን ሞት ነው? እሷ የእኛን ሁሉ ሞት ሳትሞት ኃጢአትም ሳትሰራ መሞቷን ስናስብ ይገርመናል፣ በጣም ይገርመናል። በደል ያልተገኘባት ለምን መሰላችሁ? የድንግል ማርያም ሞት የሚገርመን ሞት ወደ እሷ ሲመጣ የሆነውን ቅዱስ ያዕቆብ ዘስሩግ ተናግሯል። ሞት የተፈረካከሰው የተዋረደው በማኅፀኗ ፍሬ ነው አይደለም? ሞት የሞተው በክርስቶስ ነው። ዓርብ ዕለት ነው። ልጇ ነው ሞትን ያዋረደው። ስለዚህ ሞት ወደ ሕይወት እናት ወደ ድንግል ማርያም ሊመጣ ሲል ፈራ ይላል። በዚህ ቤተሰብ ምን እንደደረሰበት ያውቃል። ከዚህ በፊት ክርስቶስን አገኘው ብሎ ውጣለው ብሎ መጥቶ መስቀሉ ላይ አስጨንቆ ሞትን ድል ነስቶ ሕይወትን ለሁላችን ሰጥቶናል አይደለም? ስለዚህ አሁን የሕይወት እናት ስትሞት አይገርም? ሕይወትን ወልዳ መሞቷ በጣም ይደንቃል። ወደ እሷ ሲመጣ ቅድም አስተርእዮ በሰማይ ኮነ እያሉ ሲዘምሩ ነበር። የዛሬው ዕለት እመቤታችን ሥጋዋና ነፍሷ ሲለያይ ያ እግዚአብሔርን የሚያከብር ነፍሷ ወደ እግዚአብሔር ሲወሰድ ሐዋርያት በምድር አዝነዋል። በሰማይ ግን ደስታ ነበረ። በሰማይ ምን ነበረ? ደስታ ነበረ። ለምን? እመቤታችን ነፍሷ ከሥጋዋ ተለይታ ነፍሷ ወደ ሰማይ ሄደችው እኮ ወደ ልጇ ሄደችው አይደለም? ወደ ማን ነው? ወደ ልጇ። እኛ የሚገርመን ሄደችው አይደለም? ወደ ማን ነው? ወደ ልጇ። እኛ የሚገርመን በእውነት በሰማይ እንዴት ይሆን የተደረገላት አቀባበል? መላእክት ምን ብለው ይሆን? ገብርኤል እዚህ ጸጋን የተሞላሽ ሆይ ምን ይበልሽ ብሎ ነበር። ወደ ሰማይ ስትመጣ ገብርኤል ምን ብሎ ዘምሮ ይሆን? በእውነት ኤልሳቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ ይሆን? የሰማይ ቅዱሳን ኅብረት እንዴት ነው የተቀበሏት ድንግል ማርያም? በእውነት እመቤታችን ፍቅሯን በሁላችን ልብ ትሳልብን። አባቶቻችን ሁሉ ነገር ውስጥ እመቤታችን አለች። እችን ነግሬያችሁ ላብቅ። ልጅ ሲወለድ ምን እየተባለ ነው የተወለዳችሁት? ቀረ እንዴ? ማርያም ልክ ልንጠይቃት ልክ ስትወልድ ደግሞ ስሟ ይቀየርና የምን አራስ ትሆናለች? የማርያም አራስ። ስትጠይቁ ደግሞ ሄዳችሁ እንኳን ምን ትመልሳለች? እሱ ማርያም ታኖርሽ አይደለም? ምን አገናኘው ይላል። አሁን አንዳንድ ሰው ምን አገናኘው እንኳን ማርያም ማረችሽ። ጽንስና ድንግል ማርያምን አንዳንድ ሆስፒታል ውስጥም ስለ ማርያም ሲያዩ አንዳንድ ሰዎች ምን አገናኛው ከእሷ ጋር ይላሉ። ጽንስና እመቤታችንን የማያገናኛቸው መጽሐፍ ቅዱስ ነው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። የእሷ ስም ሲነሳ ጽንስ የሆነ ነገር እንደሚሆን ያየነው መጽሐፍ ቅዱስ ላይ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያለን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። በሆነ ምን እናድርግ እንግዲህ? ተጽፎ ያገኘነውን ነው ምን ደግመው። የሰላምታች ድምፅ በጆሮዬ ምን ባለ ጊዜ ትልቁ አዋላጅ እመቤታችን ነች። አዎ። እና ሁሉ ነገሩስ ማርያም። ልጆችም ስንሯሯ ድሮ የምን መንገድ ስጠኝ ነበር ምን አቤት ጥቁር ነገር ሰውነታችን ላይ ሲወጣስ ይገርማቸዋል። አንዱ ሰውዬ መረረው። እንዴ ምንድን ነው አለ። ልጅ ተወለደ ማርያም፣ ሩጫ ሆነ ማርያም፣ አልበዛም ወይ አላቸው። አንድ አባት ጋር ሄዶ ሲላቸው እኛ አባት
በእውነት አባቶቻችን መልስ ያውቃሉና ብርቱካን የተቀመጠ ብርቱካን ነበር ቤት ውስጥ። እስቲ ያን ብርቱካን አቀብለኝ አሉት። እሺ አለና ሰጣቸው። ላጡና ጥርግ አድርገው በሉ። አይኑ እያየ ልጁ ማለት እንደው አንድ አንጓውን እንኳን ይሰጡኛል ብሎ ሲጠብቅ የለም። ጥርግ አድርገው በሉና ልጣጩን እንካጣለው አሉት። እሺ ብሎ እየተበሳጨው ወረወረው። እኔም ምን አሉት፣ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። ደሙ ፈላ። እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስከው አታውቀውም አሉት። ምእመናን ጥቅሱ ሊጠፋን ይችላል። ብዙ እናቶች ድንግል ማርያም ታማልዳለች ወይ ይሄው ዮሐንስ ወንጌል ምዕራፍ 2 ላይ እኮ አማልዳለች ብለው ጥቅስ ማሳየት አይችሉም። በሷ ምልጃ የዳነ ቁስላቸውን ግን ገልጠው ማሳየት የሚችሉ ሰዎች አሉ የሉም? ለምልጃዋ ምስክሮቹ እኛ ነን። ከመጽሐፍ አይደለም ያገኘነው። እመቤታችን ለማማለዷ ቆመን መሄዳችን ምስክር የሆንን በጣም ብዙ ሰዎች አሉ። አባቶቻችን ያስተማሩን በተግባር ያዩትን ነው። አባ ጊዮርጊስ ዘጋስጫለውን ነግሬያችሁ ልውረድ። ከኔ ጋር ናችሁ? እዚህ መሃል በእውነት ይህን ትምህርት የምትሰሙ ሰዎች አንድ ጸሎት እንድትጸልዩ እመክራችኋለሁ። አርጋኖነ ድንግል ወይም አርጋኖን የሚበል እስቲ አርጋኖን በሉ። ይኸውላችሁ በጣም ጥልቅ የጸሎት መጽሐፍ። እንደው ለግርማ ሞገስ ለምናምን ለቡዳ አልጋ ላይ ለሚሸና የሚባል መጽሐፍ የለም በቤተ ክርስቲያን። እሺ እሱ ጥንቆላ ነው። በቤተ ክርስቲያናችን ያለው መጽሐፍ ውዳሴ ማርያም፣ ዳዊት፣ አርጋኖን። እስቲ አርጋኖን በሉ። አባ ጊዮርጊስ ነው የደረሰው። በጣም ፍቅሯን ያሳድራል በእውነት። እዚህ መሃል ሁለት አይነት ሰው አለ። አንዳንዱ ሰው እኔ ይቅርታ አድርጉልኝ አልጠላትም፣ ግን ብዙም አይገባኝም የድንግል ማርያም ነገር የሚላል። እንዲህ ለምትሉ ሰዎች እግዚአብሔር ፍቅሯን ይጨምርልን፣ ለሁላችን ይጨምርልን። ኤልሳቤጥ ያመሰገነችው ምን ሞልቶባን ነው? ስለዚህ መንፈስ ቅዱስ ካልሞላብህ እሷ ነገር አይመጣል። ትሁት መሆን አለብህ። እታች ያለ ነገር ለማየት ማጎንበስ ያስፈልጋል። በጣም ትሁት ስለሆነች እመቤታችን ዝቅ ካላልክ አታያትም። ትዕቢተኛ ከሆንክማ ትመጣለች። ሁለተኛው ደግሞ አይ እኔ ድንግል ማርያምን በጣም መውደዴ እንደውም በዝቶብኝ ክርስቶስ ቅር እንዳይለው ለእሷ ፍቅር አብዝቼ ብሎ ደግሞ የሚጨንቀው ሰው አለ። እንደዚህ ካላችሁ እንዳትጨነቁ። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እርሷን መውደድ ጥፋት ከሆነ የመጀመሪያ ወዳጇ ማን ነው? ልጇ ነው። እና አባ ጊዮርጊስ ይገርማቸዋል፣ በጣም እመቤታችንን ይወዳታል። አርጋኖነ ድንግልን የጻፈ ነው። እና በሕይወት ዘመኑ አጼ ዳዊት የተባለ ንጉሥ አሳስሮት ከ10 ዓመት በላይ እስር ቤት ውስጥ ማቀቅ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር እዛ ሲጠብቅ የእግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አጼ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው እየበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አሉ። ምስር ብላ ምን ነው አሉ። ሲያሰቃይ ሲያስር የነበረው አጼ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ከኔ ጋር ናችሁ ምዕመናን? እስቲ አሁን ሳትዋሹ ንገሩኝ። እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ምትሉት? እሳ አትሉም? እኔ ልንገራችሁ። እኔ አትሉም እንደምትሉ ልንገራችሁ። ውይ ሞተ እንዴት ትላላችሁ? መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያርግለት እንጂ አይደለ ሙቶ ቃሻ ያድርገኝ እንጂ ብላችሁ ድጋሚ ትገሉታላችሁ። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያስርህ ሲያሰቃይ የነበረ ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው ራሱ እሷን ከወደደ ይወዱት ነበር። የእመቤታችንን ፍቅር በሁላችን ያሳድርብን። የሰማነውን በልቦናችን ጽላት ይጻፈልን።